ሰላም ጤና ይስጥልኝ የሀገሬ ልጆች ውድ ኢትዮጵያውያን እንደምን አላችሁ? በዛሬው የአፋን ኦሮሞ ትምህርታችን ከባለፈው የቀጠለ ትምህርታችንን ስለ ሲምፕል ፕሬዘንት ቴንስ ዘወትራዊ ድርጊቶች በአፋን ኦሮሞ ምን እንደሚመስሉ እየተመለከትን እንገኛለን። ዛሬ የምንመለከተው ኢመደበኛ የአፋን ኦሮሞ ግሶች ኢሬጉላር ቨርብስ እንዴት ኮንጁጌት እንደሚደረጉ ፓተርናቸውን እንመለከታለን። ኢን ዘ ሲምፕል ፕሬዘንት ቴንስ ማለት ነው። አጠቃላይ ጀነራሊ ስለ ኢመደበኛ ግሶች የሚባሉት የትኞቹ ናቸው፣ ፓተርናቸው ምን ይመስላል የሚለውን ካየን በኋላ ጋፑ እና ጋጉ ተብሎ የሚወከሉ አጠቃላይ ግሶችን ፓተርን ኦፍ ኮንጁጌሽን ኢን ዘ ሲምፕል ፕሬዘንት ቴንስ እናያለን ማለት ነው። እንግዲህ ጋቡ ስንል ላስት ኮንሶናንታቸው ቢ የሆኑ ሩት ቨርብስ፣ ጋጉ ስንል ደግሞ ላስት ኮንሶናንታቸው ጂ ወይም ጋ የሆነ ሩት ቨርብስ ማለታችን ነው። ሶ ኢመደበኛ ወይም ኢሬጉላር አፋን ኦሮሞ ሩት ቨርብስ የምንላቸው እንደዚህ አይነት ግሶች ኢን ሪፈረንስ ቱ ዘ ጀነራል ሩል the pattern of conjugation ግሱን in the simple present tense ስናረባው ፓተርን ኦፍ ኮንጁጌሽናቸው ከአንድ በላይ ፕሮናውን ዲቤት ያደርጋል ማለት ነው። ለአንድ ብቻ ሲሆን እሱ ከፊል መደበኛ ወይም ሴሚ ሬጉላር ቨርብ ብለን ለኑቲ ብቻ ዲቤት የሚያደርጉትን አይተናል። በዛሬው ግን ከአንድ በላይ ፕሮናውን ዲቤት ካደረገ ኢሬጉላር በሚለው መደብ ውስጥ እናካትታቸዋለን። በጣም ብዙ ግሶች ነው ያሉት። ዩዥዋሊ ዲቤት የሚያደርጉት ለኑቲ፣ ለኢሲን፣ ለአቲና ለኢሽን ይሆናል ማለት ነው። ስለዚህ ለሌሎቹ ለአኒ፣ ለኢሳን እና ለኢኒ ጀነራል ሩሉ ፎሎ ማድረግ እንችላለን። ለእነዚህ ብቻ ግን ዲቤት ያደርጋል ማለት ነው። ኦኬ ሶ እንግዲህ ፓተርን ኦፍ ኮንጁጌሽኑ ፕሬዲክቴብል ነው። ዋንስ ፎርሙሌት ካደረግን በኋላ ፎርሙላ ፓተርን ሪኮግናይዝ ካደረግን በኋላ ፓተርን ኦፍ ኮንጁጌሽን ፎር ኢች ሰብጀክት አፋን ኦሮሞ ፕሮናውን ኮንጁጌሽን ኦፍ ሰች ቨርብስ ሰች ኢሬጉላር ቨርብስ ኢዝ ፕሬዲክቴብል ማለት ነው። ስለዚህ ፎርሙሌት ማድረግ ይጠቅማል ማለት ነው። እና እነዚህ ግሶች ኢሬጉላር የምንላቸው በጣም ብዙ ናቸው። ካሉት ግሶች ሁሉ በዛ ያለውን ግሩፕ የሚይዙት እነዚህ ናቸው። የሚጨርሱበት ኮንሶናንት እንግዲህ ማተር ያደርጋል ባልነው መሰረት የሚጨርሱበት ኮንሶናንት ምን ሲሆን ነው ማለት ነው ኢሬጉላር የሚባሉት? ቢ ወይም በአፋን ኦሮሞ ባ ሲሆን፣ ሲ ወይም በአፋን ኦሮሞ ጫ ሲሆን፣ ዲ ወይም በአፋን ኦሮሞ ዳ ሲሆን፣ ጂ ወይም በአፋን ኦሮሞ ጋ ሲሆን፣ ጄ ወይም በአፋን ኦሮሞ ጃ ሲሆን፣ ኪው ወይም በአፋን ኦሮሞ ቃ ሲሆን፣ ኤክስ ወይም በአፋን ኦሮሞ ጣ ሲሆን እና ጠብቀው የማይነበቡ ቁቤሌ ደቻ ወይም ድርብ ፊደላት ማለት ነው። ጠብቆ ሲነበብ ሴሚ ሬጉላር እንደሚሆን አይተናል። ጠብቆ ሳይነበብ ላልቶ የሚነበብ ቁቤ ደቻ ከሻዎች ማለት ነው። ሻ ሬጉላር ነው የሚሆነው። ጠብቆ የሚነበብ ቁቤ ደቻ እንደ ጳ ለምሳሌ ሱፑ በሚለው ውስጥ ይሄ ሴሚ ሬጉላር ነው የሚሆነው። ቻ፣ ጣ እና ጳ ላልተው ሲነበቡ በተለይ ጣና ጳ ላልተው በሚነበቡበት ጊዜ ኢሬጉላር ወይም ኢመደበኛ ግስ የሚለውን ይወስዳሉ ማለት ነው። እሺ ሶ እንግዲህ ዲቪሽኑ በምን ምክንያት ነው ብለን በምንመለከትበት ጊዜ እነዚህ ላስት ኮንሶናንቶች አሉ ቢሲዲጂ ጄ ኪው ኤክስ ወይም ባ ጫ ዳ ጋ ጃ ቃጣ ወይም ደግሞ ቆቤሌ ደቻ ቻ ዳ ጳ ላልተው ሲነበቡ እና በኮንጁጌሽን ጊዜ የሚጨመረው ሌላ ተጨማሪ ኮንሶናንት ከነዚህ ላስት ኮንሶናንቶች ጋር በሚያደርገው መስተጻምር ሁለቱ ኮንሶናንቶች ከአንድ ላይ ሲመጡ የድምጽ ለውጥ ስለሚያመጣ እንግዲህ ለነዚህ ለተጠቀሱት ለኢሲን፣ ለአቲ፣ ለኢሼን እና ለኑቲ ፓተርን ኦፍ ኮንጁጌሽኑ እንዲለይ ይሆናል ማለት ነው። ኦኬ ሶ እንግዲህ በዛሬ ዲስከሽናችን ላስት ኮንሶናንታቸው ባ እና ጋ የሆኑትን እናያለን። እንግዲህ መጨረሻ ኮንሶናንቱ ባ ወይም ጋ በሚሆንበት ጊዜ በቲፋንታ ዲ እንጠቀማለን ማለት ነው። we use D
ኢንስቴድ ኦፍ ቲ ፎር ኢሲን አቲ ኤንድ ኢሽን ኦንሊ። እንግዲህ ዲቤት የሚያደርገው ለኑቲ ለኢሲን ለአቲ እና ለኢሽን ነው ብለናል። ነገር ግን ላስት ኮንሶናንታቸው ቢ እና ጂ ብለው ለሚጨርሱት ለኢሲን እና ለኢሲን ለአቲ እና ለኢሽን በቲ ፋንታ ዲ እንወስዳለን ማለት ነው። እንግዲህ ጀነራል ሩሉን ስናስታውስ ላስት ቫውሉን ኡን ለኢሲን ወደ ቱ፣ ስለዚህ ቱ በሚለው ውስጥ ምን አለበት? ቲ አለች አይደል? ኮንሶናንቷ በቲ ፋንታ ዲ እንወስዳለን ማለት ነው። ለአቲ ታ እንወስድ ነበር አይደል? አሁን በቲ ፋንታ ምን እንወስዳለን? ዲ እንወስዳለን ማለት ነው። ጂም ሲሆን በተመሳሳይ እንደዚሁ ጂም ሲሆን ወይም ጋም ሲሆን በተመሳሳይ ለምሳሌ ጋጉ ብሎ ለሚጨርስ ግስ ጋጉን ኮንጁጌት ስናደርግ ለኢሲን ጂ ላይ ቱ ነበር የምንጨምረው፣ ጋግቱ ይሆን ነበር። ግን ጂ እና ቲ ተከታትለው በሚመጡበት ጊዜ በሚፈጠር የድምጽ ለውጥ ምክንያት ጋግቱ ወደ ጋግዱ ይቀየራል ማለት ነው። ወይም ቲ ወደ ዲ ተቀይሯል ማለት ነው። እሺ ከዛ ምንድነው የምናደርገው? ጀነራል ሩሉን አፕላይ እናደርጋለን ማለት ነው። ለሌሎቹ ለቀሩት አፋን ኦሮሞ ፕሮናውንስ እና ቲን ወደ ዲ ከቀየርን በኋላ ለኢሲን ለአቲ እና ለኢሽንም ጭምር ጀነራል ሩሉን አፕላይ እናደርጋለን ማለት ነው። ለቀረው ፓርት ኦፍ ጀነራል ሩሉ ማለት ነው። ምሳሌ እንመልከት። ጋቡ ወይም ላስት ኮንሶናንታቸው ቢ ለሆኑ ሩት አፋን ኦሮሞ ሩት ቨርብስ ማለት ነው። ምሳሌ ብዙ ምሳሌዎች ይኖሩናል። ሶቡ ለምሳሌ መዋሸት ላይ ነው፣ እንግዲህ መዋሸት ነው። ስለዚህ ለአኒ ጀስት ጀነራል ሩል ነው የምንጠቀመው። አኒ ነን ሶባ፣ እኔ ዋሻለሁ ላይ። ለኑቲም ጀነራል ሩል ነው የምንጠቀመው። as far as ጋቡና ጋጉ is concerned the deviation is for only ኢሲን አቲ እና ኢሽን ነው ማለት ነው። ለኑቲም ዲቤት አያደርግም ማለት ነው። ኑቲኒ ሶብና እኛ እንዋሻለን ዊ ላይ ይሆናል ማለት ነው። ኢሲን ላይ ይቀየራል ማለት ነው። ኢሲኒ ሶብዱ ይሆናል ማለት ነው። ጀነራል ሩሉን ብንከተል ኖሮ ኢሲኒ ሶብቱ ነበር የሚሆነው፣ ግን ሶብዱ ይሆናል ትክክለኛው። እናንተ ትዋሻላችሁ ዩ ላይ፣ አቲኒ ሶብዳ አንተ ትዋሻለህ አንቺ ትዋሻለሽ ዩ ላይ። ግን ጀነራል ሩሉን እንዳለ እና አፕላይ እናደርግ ብንል ኖሮ ዩን ወደ ታ ስንቀይረው አቲኒ ሶብታ ይሆን ነበር፣ ግን ትክክለኛው አቲኒ ሶብዳ ይሆናል ቲ ወደ ዲ ስለሚቀየር ማለት ነው። ኢሳኒ ሶቡ እንዳለ እንወስዳለን፣ ጀነራል ሩል አፕላይ እናደርጋለን። እነሱ ይዋሻሉ ዴይ ላይ። ኢኒኒ ሶባ እሱ ይዋሻል ሂ ላይስ። ኢሸኒ ሶብዲ እሷ ትዋሻለች ሺ ላይስ። እንግዲህ ጀነራል ሩል አፕላይ ብናደርግ ለኢሸን ኢሸኒ ሶብቲ ይሆን ነበር፣ ኡን ወደ ቲ እንቀይር ነበር ማለት ነው። ሶ ሌላ ምሳሌ እኔ ጋጉ ወይም ላስት ኮንሶናንታቸው ጋ ብለው ለሚጨርሱ አፋን ኦሮሞ ሩት ቨርብስ ምሳሌ ፊጉ መሮጥ ራን ማለት ነው። ፊጉ በአፋን ኦሮሞ መሮጥ ማለት ነው። አኒናም ፊጋ እኔ እሮጣለሁ አይራን። ኑቲኒ ፊግና እንዳለ ነው የምንወስደው። ለኑቲም ዲቤት አያደርግም፣ እኛ እንሮጣለን ዊ ራን። ኢሲኒ ፊግዱ ይሆናል ማለት እናንተ ትሮጣላችሁ ዩ ራን። እንግዲህ ጀነራል ሩሉን አፕላይ ብናደርግ ኖሮ ኡን ወደ ቱ እንቀይርና ከጂ ላይ ላስት ኮንሶናንት ላይ ቱ እንጨምርና ኢሲኒ ፊግቱ ይሆን ነበር። ግን because of the juxtaposition of G and D ከአንድ ላይ ተከትለው ሲመጡ የድምጽ ለውጥ ስለሚመጣ ኢሲኒ ፊግዱ is the right not ኢሲኒ ፊግቱ አይደለም ማለት ነው። አቲኒ ፊግዳ again አንተ ትሮጣለህ አንቺ ትሮጫለሽ you run። እዚህም እንደዚሁ ጀነራል ሩላችን በሚለን ብንሄድ ኖሮ ኡን ወደ ታ ቀይረን ጂ ላይ ስንጨምረው አቲኒ ፊግታ ይሆን ነበር። ግን ጂ እና ዲ ተከትለው ሲመጡ ጂና ቲ ተከተሉ ሲመጡ ቲ ወደ ዲ ይቀየራል ባልነው መሰረት አቲኒ ፊግዳ ይሆናል ማለት ነው። ኢሳኒ ፊጉ እንዳለ ነው የምንጠቀመው። እነሱ ይሮጣሉ they run። ጀነራል ሩሉን ነው አፕላይ የምናደርገው። ኢኒኒ ፊጋ ጀነራል ሩል ነው አፕላይ የምናደርገው። እሱ ይሮጣል he runs። ኢሼኒ ፊግዲ
እሷ ትሮጣለች። ሺ ራንስ። ሶ ቦልድ የሆኑትን ተመልከቱ። ኢሲኒፊክ ዱ፣ አቲኒፊክ ዳ፣ ኢሽኒፊክ ዲ። ሶ በቲፋንታ ከጀነራል ሩት ዲቤት ያደረገው በቲፋንታ ዲ ሆኗል ማለት ነው። ለኢሲን ለአቲና ለኢሽን ማለት ነው።